ሰው ግን መከበር ያለበት ሲኖረው ሰውነቱ ነው። በቃ ሰው ከሆነ ይከበራል። ሰው አድርጎ ከረምና በኒ አዳማ እኛንን አላህ ነው እኮ የሚለው። ዐዚም የሆነው አላህ፣ ከቢር የሆነው አላህ የሰው ልጅን አላቅ ነው አከበር ነው የሚለው ማለት አላህ። ከዛ በኋላ እስልምና ሰው በሆኑ ብቻ ራሱ ይበቃዋል። ጣዖት ስለሰደቡ አይደል ይሄን ጣዖት ነው እንዴ ቱ ብለው ጣዖት ስለሰደቡ 30,000 ሐዲስ ያፈዙ እስከነሰነዱ 30 ጁዝ ቁርአን ያፈዙ አላህ ደምስሶ አጠፋባቸው ከልባቸው ላይ ንቀት መጣባቸው። አንተ ማንነህና ነው? አንተ ሂዳያን በራስህ ነው እንዳገኘው ሂዳያን የሰጠው እኔ ነኝ። ከራስህ ልፋት ከራስህ ጥረት አይደለም። ዳዛ ሳያቸው ላያቸው ብታያቸው ለዚህ ዱንያ ሆና የምታስማማ ዱንያ የለችም። እኔ እነግራቸዋለሁ። ግንኙነት ለዱንያ ለምናምን ለልፋት ከሆነ አሉ አንድ ቀን መበታተናቸው። ዱንያ ትፈርቅ ወዲን የጅማዕ አሉ። ዱንያ ትበታተናለች፣ የሚሰበሰበው ዲን ነው። አሁን እዚህ ጋር የተሰበሰበ ሁሉ አይነት ብሔር አለ። አልሐምዱሊላህ ረብል ዓለሚን አስላምናም ብሔሩ ማለት ምንም ነገር ያመጣው ነገር የጅተሚዑነ ዐላ ዚክሪላሂ የሚሰበሰቡት አላህን ለማስታወስ ነው። የዝኩሩነሁ እኔ ምረጡ ቅስቀሳም የለም። አልሐምዱሊላህ ረብል እኛ ካልመረጣችሁንም ሰላም አታገኙም። የለም እኛ አልሐምዱሊላህ ድሮውኑ መርጠናል፣ አንድየውም መርጠናል፣ አሁንም መርጠናል፣ ለወደፊቱም መርጠው አላህ ነው። ወሰላም አላህን መርጦ የከሰረ ሰው አለ? حاشا وكلا أبدا.